በዚህ ቪዲዮ ለኔ ኦንላይን ቢዝነስ ስኬታማ እንደሆን ከረዱኝና ውጤታማ እንደሆን ካደረጉኝ 5 ሀቢቶች አሳያችኋለሁ። አምስተኛዋና የመጨረሻዋ በጣም ጠቃሚ ስለሆነች ከኔ ጋር ተከታተሉ። ሰላም፣ ለማታውቁኝ ሄለን እባላለሁ። ኦንላይን ቢዝነስ የመስማት ኦንላይን ቢዝነስ የመሞከር ኢንተረስት ያላችሁ ሰዎች ይሄንን ቻናል ሰብስክራይብ፣ ላይክ እያደረጋችሁ ከኛ ጋር ቆዩ። የመጀመሪያው ለኔ የጠቀመኝና የሰራልኝ ሀቢት ኮንሲስተንሲ ኦቨር ታይም የምንለው ነው። ኮንሲስተንሲን ስናይ እዚህ ፕላትፎርም ላይ ፖፖ ላይ ኮንሲስተንሲ አንድ አይነት ይሄ አዲስ ትልቅ ነገርን ማድረግ ሳይሆን ጥቃቅን የሚመስሉ ነገር ግን የገባንን እነዛን ነገሮች በድግግሞሽ ማድረግ። ለምሳሌ እንደምታውቁት ኔትወርክ ማርኬቲንግን የሚሰራ ሰው ኦር እየሰራን ያለነው ፕሮፌሽናችን ኔትወርከሮች ነን። ኔትወርክ ማርኬቲንግ ነው እየሰራን ያለነው። እዚህ ቢዝነስ ላይ ለምንሰራ ሰዎች ኮንሲስተንሲ ማለት የመጀመሪያ መሰረታዊ ስራዎቻችን በዋነኝነት ሁል ጊዜ አዲስ ነገር አይደለም የምናመጣው፣ አንድ አይነት ነገሮችን ነው የምንደጋግመው። ለምሳሌ የመጀመሪያ ፕሮስፔክት ማድረግ ነው፣ ሰዎችን ማጨት፣ መመልመል፣ ከኛ ጋር እንዲሰሩ የምንፈልጋቸውን ሰዎች መጋበዝ አይደል? ፕሮስፔክቲንግ፣ ከዛ ገለጻ መስጠት፣ ፕሬዘንቴሽን፣ ፖፖ ምንድነው፣ ፖፖ ላይ እንዴት ነው የሚሰሩት፣ ቢሰሩ ምን ይጠቀማሉ የሚሉትን መረጃዎች ነው የምናካፍለው። ከዛ እነዛን ሰዎች ደግሞ ፎሎ አፕ እና ኢነብሊንግ እያለን እንሄዳለን። እነዚህን ጥቃቅን ስራዎች ለምሳሌ በቀን ውስጥ ኮንሲስተንስሊ ስላችሁ በቀን ውስጥ ለምን ያህል ሰው ነው ገለጻ የምንሰጠው? ለ5 ሰው ታርጌታችሁ፣ ለ3 ሰው፣ ለ1 ሰው፣ ምናልባት አንዳንዴ አቺቭ ማናደርገው ነገር ለ20 ሰው፣ አንድ ሰው ዛሬ ለ20 ሰው ቢሰጥ ነገ ለ15 ሰው እያለ በዚህ መልኩ ከመሄድ ኮንሲስተንስሊ ሁለት ሰው በየቀኑ አደርጋለሁ ቢልና ሁለት ሰው በቀጣይነት ማስቀጠል ቢችል በየቀኑ ለሁለት ሰው ሳያቋርጥ እነዚህን መሰረታዊ ስራዎች ከምንላቸው ከኔትወርከሮች ውስጥ መሰረታዊ ስራዎችን እያደረገ ቢሄድ ያ በጣም የተሻለ በእንደዚህ ደጋግሞ በማድረግ ውስጥ ነው ውጤት የሚመጣው ስላችሁ ለዛ ነው። አንዳንዴ ሰዎች ለምሳሌ ብዙ ጊዜ ስለራሴ ባወራ የሆነ ነገር ገባኝ ባልኩበት ሰዓት አንዴ ተነስቼ ቡም አድርጌ ሰራውና የሆነ ታይም ላይ ግን ሳላስቀጥለው ተወዋለሁ። ያ ውጤት አላመጣልኝም። ነገር ግን አሁን በኦንላይን ቢዝነስ ወይም ያለፈው 1 አመት ከፖፖ ጋር ውጤት ካመጣውባቸው ነገሮች አንድን ነገር ደጋግሞ በማድረግ ውስጥ ስላችሁ ኦኬ፣ ለምሳሌ ላይቭ ላይ መቀመጥ ነው። ያንን በተደጋጋሚ ለሆኑ ቀናቶች፣ ለሆኑ ጊዜያቶች፣ ለሆኑ ወራቶች የምትፈልጉት ውጤት እስኪመጣ ድረስ ገለጻ በቀን ለአንዳንድ ሰው መስጠት ነው። ወይ ደግሞ በቀን ትንሽ ሊመስል ይችላል ቁጥሩን አሳንሼ ስነግራችሁ የእናንተን ማክሲመም ፖቴንሻል ታውቃላችሁ። ምናልባት ግን አንድ ሰው በቀን ውስጥ ለአንድ ሰው ገለጻ መስጠት፣ ምናልባት በቀን አንድ ሰው ማስገባት፣ ምናልባት በቀን ውስጥ 2 ሰው 5 ሰው በየቀኑ ማለት ቁጥሩ ትንሽ ሊመስል ይችላል። ነገር ግን በድግግሞሽ በመቀጠል ውስጥ በማድረግ ግን አፍተር ኦል ወሩ መጨረሻ ላይ ቀናቶች የሰዓት ድምር ቀን ነው፣ የቀን ድምር ወር ነው፣ በወር መጨረሻ ላይ የወራቶች ድምር አመት ነው አይደል? በ3 ወር ውስጥ፣ በ2 ወር ውስጥ፣ በ3 ወር ውስጥ፣ በ6 ወር ውስጥ እያላችሁ የምትፈልጉበት ቦታ መድረስ ትችላላችሁና ለኔ ከሰራልኝ ትልቁ ነገር ብዬ የምላችሁ አንደኛው ሀቢት ኮንሲስተንሲ ነው። ሁለተኛውና ለኔ ከሩልኝ ሀቢቶች ደግሞ ምንድነው? ኢፌክቲቭ ኮሙኒኬሽን የምንለው ነው። ላይክ ያቀራረብ ችሎታችሁን አስተካክሎ ማቅረብ ሲባል ለምሳሌ ስህተት እንዳይገኝብን መጣር፣ ቃላቶችን መምረጥ ምናምን እያልኩኝ አይደለም። ግን ኮሙኒኬት ከቲሞቻችሁ ጋር ኮሙኒኬሽን ስትጀምሩ የመጀመሪያ ትክክለኛ መረጃ ጋር ፕላትፎርሙ ላይ ስትሰሩ ህጎች አሉ፣ የምታውቋቸው ነገሮች አሉ፣ ስለ ስራው ያላችሁ መረጃ አለ። አንደኛ ትክክለኛ መረጃ ለቲሞቻችሁ ማስተላለፍ፣ ከእናንተ ኋላ ላሉ ሰዎች ትክክለኛ መረጃዎችን ማስተላለፍ። ከዛ ደግሞ ብዙ ጊዜ ኮሙኒኬት ስታደርጉ ለምሳሌ ሂዱ፣ እንደዚህ አድርጉ፣ ሴልሳችሁ ቀዘቀዘኩ፣ ለምንድነው ፕሮስፔክት ማታረጉት፣ እንደዚህ ማትሉት እያሉ ሴልስን ፑሽ ማድረግ ሳይሆን አይኖት የእናንተን ቴስቲሞኒ ሼር ማታደርጓቸው። ለምን የእኛን ቴስቲሞኒ አንነግርም? ለኔ አንዱ ይሰራልኝ የምላችሁ ይሄ ነው። ቴስቲሞኒያችሁን መናገር። ምናልባት ይሄን ፕላትፎርም እየሰራችሁ ያላችሁ ሰዎች በቀን ኦንላይን ቢዝነስ እየሰራችሁ $10 ማግኘት ሊሆን ይችላል። ወይም ደግሞ በቀን $5 ተነስታችሁ ሊሆን ይችላል። $10 እያለ $20፣ $30፣ $100፣ ከዛ ደግሞ 200፣ በቀን $200፣ በቀን $300 እያለ የምታገኟቸውን ቴስቲሞኒዎች ታንጀብል የሆነ ቴስቲሞኒ ሼር ማድረግ ለእናንተ የሰራላችሁን መንገድ አቺቭ እያደረጋችሁ ያላችኋቸውን ነገር that's why እኮ ዛሬ ላይ እዚህ ሚዲያ ላይ መጥቼ እኔ በዚህ ባለፈው 1 አመት ላይ
እዚህ ፕላትፎርም ላይ እየሰራሁ በአንድ አመት ውስጥ ኦንላይን ቢዝነስ እየሰራሁ ምን ማድረግ ችያለሁ፣ ቤት መግዛት ችያለሁ እያልኳችሁ ነው። በቀን ገቢዬ $100 በላይ ነው እያልኳችሁ ነው። ስለዚህ ልክ እንደዚህ አይነት ነገሮችን ለሰዎች ማስተላለፍ ስትችሉ ምን ማለት ይችላል? ያ ነገር ሰዎችን ወደ እናንተ አትራክት ያደርግላችኋል። ትክክለኛ ኮሙኒኬሽን ልክ በዚህ ኢፌክቲቭ ኮሙኒኬሽን ከምንላቸው ነገሮች ውስጥ እነዚህ ናቸው። ዝም ብላችሁ ልክ እንደንትን አድርግ ይሄንን እንትን በል ምናምን እያሉ አቅጣጫ ማስያዝ ምናምን ብቻ ሳይሆን ይሄ ቤተሰባዊነትን ስሜት ኔትወርክ ማርኬቲንግ ላይ ሰዎች እንዲቆዩ ከሚያደርጋቸው አንዱ የቤተሰባዊነት ስሜት ስለሆነ የቤተሰባዊነት ስሜት እንዲሰማቸው አድርጋችሁ ትክክለኛ መረጃዎችን ማስተላለፍ አት ታይም ደግሞ ለናንተ አቺቭ ያደረጋችኋቸውን የደረሳችሁባቸውን ስኬቶች ማጋራት። ስለዚህ ሁለተኛ ሀቢት ብዬ የምለው ይሄ ነው። ሶስተኛውና ለኔ ከሰሩልኝ ሀቢቶች ደግሞ ብዬ ማሳያችሁ ዛሬ ፎሎ አፕ ኤንድ ዲሲፕሊን። ፎሎ አፕ ኤንድ ዲሲፕሊን ላይ ምን ልላችሁ እወዳለሁ መሰላችሁ? ያው እንደምታውቁት ኔትወርክ ማርኬቲንግን ስንሰራ በቲም የምንሰራው ነው። ከሰዎች ጋር ከቲሞቻችን ጋር ነው የምንሰራውና ፎሎ አፕ አንዱ ትልቁን ድርሻ ይወስዳል። ፎሎ በምናደርግበት ሰዓት ትኩረታችን መሆን ያለበት የግል ውጤቶቻችን ላይ የግል ሪዛልቶቻችን ላይ ሳይሆን አዝ ኤ ቲም የቲም ሪዛልቶች ላይ ፎከስ እናድርግ። ለምሳሌ እኛ በቀን ውስጥ ምን ያህል ፕሮስፔክት አድርገናል፣ ሰዎችን ፎሎ ማድረጋችን፣ ስኬጁል ታይም ቴብል አዘጋጅተን ስኬጁል ወጥቶ ፕሮስፔክት ያደረግናቸውን ሰዎች ያው ሁልጊዜ ፎሎ አፕ ልክ ብረትን በግለቱ አይደል ቅርጽ የምናስይዘው ወደ ምንፈልግበት ሼፕ ማስያዝ ምንችለው። አንዳንዴ ሰዎችን ነካክታችሁ ብቻ ነካክተን ገለጻ ሰጥተናቸው ፎሎ አፕ ላይ ስትሮንግ ኳሊቲ ባይኖረን እና ብንተዋቸው ኦኬ ስለዚህ ፕላትፎርም አውቃለሁ ስለ ፖፖ አውቃለሁ የሚል ስሜት ይሰማቸዋል፣ ነገር ግን አያውቁም። እነዚህ ነገሮች እንዲህ አይነትና ብዙ ሰዎች እንዳይጠፉ ምን ማድረግ አለብን? ስኬጁል ዲሲፕሊንድ ሆነን ስኬጁል ወጥቶ እነዛን ሰዎች አንቲል ምን እስኪሉን ድረስ ነው ፎሎ የምናደርጋቸው። የስ ኦር ኖ የሚለውን መልስ ከነሱ እስክናገኝ ድረስ ከነዛ ሰዎች ጋር ፎሎ እያደረግን ከቲሞቻችን ጋር መቀጠል መቻል አለብን። ኖ ልክ ይሄ ስነ ምግባር በተሞላው መልኩ ኖ ያለን ሰው ሁሉ ለኛ ጠላታችን አይደለም። ከኛ ጋር የኛን ሐሳብ ያልተቀበለ ሰው ሁሉ ወይም ደግሞ ሁሉም ሰው ይሄን ቢዝነስ ካልሰራ ውጤታማ ካልሆነ ብለን ግግም ልንል አይገባም። የስ ኦር ኖ የሚለውን መልስ ስናገኝ ልክ ይሄ አክብሮት በተሞላበት መልኩ ኖ ያሉንን ኦኬ ሌላ ጊዜ በሌላ ቢዝነስ እንገናኛለን ብለን ከነሱ ጋር ዘግተን የስ ካሉት ሰዎች ጋር ወደፊት መቀጠል ነውና ልክ እንደዚህ ፕሮፐርሊ ዲሲፕሊንድ ሆነን ምን ማለት አለብን? የራሳችንን ስኬጁል አውጥተን ሰዎችን ፕሮስፔክት ያደረግናቸውን ሰዎች ወደ ቲማችን ከገቡ በኋላ እስኪገቡ ድረስ ፎሎ አፕ እናደርጋለን። የምንፈልገውን ሼፕ እስኪይዝ ድረስ አይደለም። ከዛ በኋላ ደግሞ ወደ ቲሞቻችን ከገቡ በኋላ ደግሞ የሚያስፈልጋቸውን ስለ ፕላትፎርሙ መስጠት ያለብን ማሰልጠን ያለብንን የደረሱበትን የገጠማቸው ችግር ካለ ያለን ልክ እንደዚህ ስትሮንግ በሆነ በፎሎ አፕ ዲሲፕሊንድ በተሞላበት ሲስተም ምን ማለት እንችላለን? ቲሞቻችንን በማገዝ ውስጥ ውጤት ማምጣት እንችላለን። አራተኛና ደግሞ ለኔ ከሰሩልኝ ሀቢቶች ምላቸው ደግሞ ምንድነው? ሊደርሺፕ ኤንድ ዱፕሊኬሽን። ሊደርሺፕ ኤንድ ዱፕሊኬሽን ላይ ሊደሮች የራሳቸው ፐርሰናል ስኬት ላይ ሳይሆን የቡድን ስኬታቸው ላይ ፎከስ ያደርጋሉ። ራይት? የቡድን ስኬቶቻቸው ላይ ፎከስ ሲያደርጉ የሚመሩበትን ስርዓት ለቲሞቻቸው ሊድ የምናደርግበትን ስርዓት ለቲሞቻቸው ምን ይላሉ? ያሳያሉ፣ ያስተምራሉ። ነገር ግን የሚያስተምሩትን ደግሞ የሚኖሩ ናቸው። ለምሳሌ ይሄ የሊደርሺፕ ትልቅ ኳሊቲ ሆኖ ሳለ ፕላትፎርም ላይ ወይም ይሄን ቢዝነስ ለምንሰራ ሰዎች ዱፕሊኬሽን ትልቁን ፓወር ይወስዳል። ዱፕሊኬሽን ማለት ምን ማለት ነው? ዱፕሊኬት የምናደርገው ራሳችንን ነው። ለምሳሌ የራሳችሁን ጉብዝና አስቡ። የእናንተን ብቃት እዚህ ፕላትፎርም ላይ ጎበዝ የሆናችሁ ሰዎች፣ ምንም ቢመጣ የማታቋርጡ ሰዎች፣ ምንም ቢገጥማችሁ ለዓላማችሁ፣ ለስኬታችሁ፣ ለግባችሁ መክፈል ያለባችሁን ዋጋ የምትከፍሉ ሰዎች፣ የትም ርቀት ድረስ መሄድ የምትችሉት ሰዎች፣ ከዛ ደግሞ ምንም ቢመጣ የማያቆማችሁ ሰዎች፣ ራሳችሁን ገብቷችሁ ለራሳችሁ ስትሉ የምትሰሩ ለማንም ስትሉ የማትሰሩ ሰዎች፣ እናንተ ሰዎች ልክ እንደናንተ አይነት ሰዎችን በስራችሁ ደግሞ ምን ማለት ስትችሉ በስራችሁ ላሉ ሰዎች መተካትና ዱፕሊኬት ማድረግ ስትችሉ ይሄ ትልቅ የሊደርሺፕ ኳሊቲ ነው። ስለዚህ ሁልጊዜ አዜ ሊደር የራሳችንን ፐርሰናል ስራዎች ላይ ሳይሆን ትኩረት የምናደርገው ወይም ማድረግ ያለብን ቲሞቻችን ስኬት ላይ ነው። ከዛ የምንናገረውን ነገር በማድረግ ለምሳሌ ዱፕሊኬት ማድረግ ስንፈልግ በቀላሉ
ኦኬ ቲሞቻችሁን ሰብስባችሁ ገለጻ መስጠት አለባችሁ። ሰዎችን ጋብዙ፣ እንዲያድርጉ እያልን መሆን የለበትም። እኛም የምናደርገውን ኤግዛክትሊ ነው ሰዎች ምን የሚሉት እኛን ነው የሚመስሉት የኛ ቲሞች። ለምሳሌ የምታደንቋቸውን ላይፋችሁ ላይ የምታደንቋቸውን ትላልቅ ሊደሮች አስቡ፣ ወይም ሰክሰስፉል ናቸው የምንላቸውን ሰዎች አስቡና እነዛን ሰዎች ኦልሞስት በጣም ሮል ሞዴሌ ነው ብለን የምንለውን ሰው የዛን ሰው ንግግር እስክንላበስ ድረስ የዛን ሰው ሂደት ኮፒ ከማድረጋችን ብዛት የዛን ሰው ሁሉ ነገር እስክንመስል ድረስ የዛን ሰው ከለር እናመጣዋለን። እና እኔ ብዙ ጊዜ እዚህ ፕላትፎርም ላይ ይገጥመኛል የሆኑ ልጆቼን እያጠሩ አቤት እሷማ አቤት እሱማ እንደዚህ ናቸው፣ በጣም ነው የሚያስተምረው፣ እንዳንቺ ናቸው፣ እንደዚህ ናቸው፣ ብዙ ተመሳሳይ ነገሮች ብዙ ሰው መጥተው አንቺ እንዳንቺ እያሉ የሚነግሩኝ ቴስቲሞኒዎች አሉና እኔ ለነዛ ሰዎች አንድም ቀን እንደዚህ አድርጉ ብዬ አላውቅም። እንዲህ ካላደረጋችሁ ላይክ እንዳለቀ ሆኜ ይሄን ወይ አድርጉ ወይ አታድርጉ ብዬ የሆነ ማስጠንቀቂያ እንደዚህ ሰጥቼ ምናምን አይደለም። ነገር ግን ሰዎች ስኬታማ የሆናችሁበትን ያመጣችሁትን ውጤት ሲያዩ ምን አድርጋ ነው ይሄን ያመጣችሁ፣ ከዛ ምን እያደረግን ነው ፕራክቲካሊ ለቲሞቻችን የምናሳየው። ኦኬ ለልጆቻችን ገለጻ ስንሰጥ ይሄን እናጋራለን፣ ይሄን ያሳያሉ፣ ገለጻ መስጠት ይጀምራሉ። ኦኬ ከዛ በኋላ ሰዎችን ፎሎ አፕ ስናደርግ ይሄን እያሳያችኋቸው ይሄን ያደርጋሉ። እንዴት ፎሎ አፕ ነው የምታደርጉት? እነዚህን ነገሮች አሳዩአቸው። ሶ ኢነብሊንግ ለምሳሌ ኢነብሊንግ ላይ እንዴት አድርጋችሁ ነው የምትሰሩት? ዱፕሊኬት ለማድረግ ራሳችሁን ለመተካት እንደናንተ አጭር ቋንቋ እኮ እዚህ ጋር አስቡት። እንደናንተ ገብቶት የሚሰራ በስራችሁ ያለ ቲም ወርክ ነው፣ ቲም ቢልድ ነው የምታደርጉት። ለምሳሌ 100 ሰው አላችሁ ብዬ ሄላስን የሚመስል 100 ሰው ኧረ እንደውም 1000 ላድርግላችሁ 1000 ሰው ቢኖር ላይክ ይሄ የገንዘብና የጊዜ ነፃነታችሁን ሊሰጣችሁ ይችላል። ዱፕሊኬሽን ትልቅ ፓወር አለው። ያንን ደግሞ ማድረግ የምንፈልግ ሊደሮች አድርገን ለቲሞቻችን አድርጉ እንደዚህ በሉ ሳይሆን ለቲሞቻችሁ እያደረግን ሲያዩ ኢዝሊ ዱፕሊኬት ማድረግ እንችላለን። ሶ አራተኛ ለኔ ከሰራልኝ ሀቢቶች የምላችሁ ቲሞቼ ላይ አብሬ በምሰራበት ሰዓት ይሄንን እያደረኩኝ አብረውኝ ነው የሚጓዙት። እያሳየው ልክ እኔ ገለጻ ሰጣለሁ ሲደክመኝ ኑ ግቡ እያልኩኝ አብረውኝ ገለጻ እንዲሰጡ አደርጋለሁ። ፎሎ አፕ ስሰራ አብረውኝ እንዲሰሩ አደርጋለሁ። አቴ ታይም ደግሞ ኢነብል ሳደርግ ቁጭ አድርጌ ሳሰለጥን አብረን እናሰለጥናለን። ይሄን በማድረግ ውስጥ ምን ማለት ይችላል የምትፈልጉበት ውጤት ላይ መድረስ ትችላላችሁ። ሰብስክራይብ ላይክ እያደረጋችሁ ቪዲዮን ይሄን ቻናል ሰፖርት አድርጉ። መልካም ጊዜ